ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ፋይናል ጨረስን እና አሁን እስኪ እንደዚህ የተጨናነቀ አይምሯችንን ፈታ እናርገው በሚል ዛሬ አሪፍ ውሎ እንውላለን። አሁን ወደ ቸርች እየሄድን ነው እና ከቸርች መልስ ምሳ አብረን እንበላለን። አንዳንድ ቦታዎችንም አብረን እናያለን። ዘና እንላለን ማለት ነው እና አብራችሁ ቆዩ። ወዳችኋለሁ። ቴንክ ዩ። ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ፋይናል ጨረስን እና አሁን እስኪ እንደዚህ የተጨናነቀ አይምሯችንን ፈታ እናርገው በሚል ዛሬ አሪፍ ውሎ እንውላለን። አሁን ወደ ቸርች እየሄድን ነው እና ከቸርች መልስ ምሳ አብረን እንበላለን። አንዳንድ ቦታዎችንም አብረን እናያለን። በቃ ዘና እንላለን ማለት ነው እና አብራችሁ ይቆዩ። ወዳችኋለሁ። ቴንክ ዩ። ኢየሱሴ እስቲ ልንገርህ የልቤን ካላሳይ ካንተ ውጪ የቱ ክብሬ ነው ሕይወቴን ልቤን ያዘው። ኢየሱሴ እስቲ ልንገርህ የልቤን። እንዴት ናችሁ? አሁን ከቸርች ወጣን። ደስ የሚል ጊዜ ነበረን። እግዚአብሔር ይመስገን። አሁን ደግሞ ምሳ ልንበላ እየሄድን ነው። ከዛ በኋላ ደግሞ የሆነ አርት ጋለሪ አለ፣ እዛ እንሄዳለን እና ተከታተሉን። አሁን ደርሰናል። ትንሽዬ ወክ እናደርጋለን እና ሬስቶራንቱ የሊብኒስ ሬስቶራንት ነው። ስለዚህ እዛ ሄደን ደግሞ እስቲ በላ አድርገን ከዛ ደግሞ ወደሚቀጥለው ዙረት እንሄዳለን ማለት ነው። ሌትስ ጎ። ደርሰናል። ቦታው ኒኮላስ ይባላል። ሁለት ቅርንጫፍ አላቸው። አንደኛው እዚህ ፖርትላንድ ይገኛል። አንደኛው ደግሞ ወደ ግራሻም የሚባል ሲቲ ይገኛል እና እንግባ። ይመስላል ታሪካዊ ይመስላል። ይሄው ቅድም እንዳልኳችሁ ግራሻም አለ ብያችኋለሁ። ይላላችሁ ግራሻሙ ባህላዊ ልትናቸው እየጠበቅን ነው መታው እስኪያስቀምጡን ድረስ። ጋለሪው ጋር ደርሰናል እና ኦሬዲ ቼኪን ምናምን አድርገናል። አሁን ወደ ውስጥ እንገባለን። ተከተሉኝ።
ሶ የተለያዩ ስቴሽኖች አሏቸው። አይ ቲንክ ከነዛ ውስጥ የፈለግነውን መርጠን እናያለን ማለት ነው። ደስ ይላል በጣም። ኢሉሚናቲ ትላለች እዛ ጋር። ሶ አሁን ይሄኛውን ክፍል ጨርሰን ወደ ሌላ እየሄድን ነው። ሳልነግራችሁ የረሳሁት ነገር በየጊዜው ሲዝን አለውና እንትናቸው ቲማቸው ይለያያል። ሶ የዚህኛው ሲዝን ቲማቸው ኢዝ መዱላ ይባላል። ስለዚህ ወደሚቀጥለው ክፍል እንሄዳለን ማለት ነው።
ኦልራይት ይሄኛው ደግሞ ተጌይ ስቴሽን ይባላል። እዚህ ጋር የአርቲስቱ ኢንፎርሜሽን ምናምን አላቸው the story behind it ማለት ነው። brave ይላል smart beautiful ይላል courageous ይላል Yeah. Sorry. I'm sorry. Without exception, no hate in my face, for sure, for sure. እዚህ ጋር ደግሞ በተለያየ ቋንቋ የተጻፈ አለ። አማርኛ የታለ ተጻፈ? ሶ ይሄኛው ደግሞ the light portal ይባላል። let's go I think ከኋላ ይሄድና ይታያል okay እዚህ ደግሞ የተለያዩ ፔንቲንጎች አሉ እንዴት እንደሚያማምሩ artist statements ሲያ ተባለች ይሄንን ነው የሳለችው ይሄ አይ ቲንክ ወርዝ የሚያደርገው አትንኩት ይላል ግን $1300 ይሄኛው ደግሞ $2200 ይሄኛው ሴም ቲንግ $2200 ኦኬ ይሄኛው ደግሞ ስፔክትራል ቻምበር ይባላል እኔ ካልሲ ስላላደረኩኝ ነው ካልሲ ባደረግ አረጌ እዚህ ላይ ይወጣና ምናምን ይዘለላል ማለት ነው
ያ ይሄንን ይመስላል። ሌላ ሚስ ያደረግናቸው ክፍሎች ካሉ ደግሞ እናያለን። ያ ሶ እስካሁን የነበረን ቆይታ ይሄንን ይመስል ነበረ። በአርት ጋለሪው የተለያዩ ቅድም እንደነገርኳችሁ የተለያዩ እንትኖች አሏቸው፣ ቲም አላቸው ኤቭሪ ላይክ በየሲዝኑ ማለት ነው። ስለዚህ የዛሬው ይሄንን ይመስል ነበረ። አሪፍ ነገሮች አሏቸው እና በቃ ራሳችሁን በጣም በትንሽና በቀላል ነገር እንደዚህ ፈታ ማድረግ ትችላላችሁ ማለት ነው። እስካሁን አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁኝ። ቴንክ ዩ። ኔክስት ታይም ደግሞ በሌላ ቪዲዮ አብረን እንገናኛለን። አብራችሁን ስለነበራችሁ በጣም አመሰግናለሁ።